እሱ ሄደ እሱ ሮም ገባ ሮም ሲገባ እኔ እዛው ቦታ ላይ ተይዤ ድጋሚ ተነስቼ ማታ አካባቢ ላይ ሮም ደረስኩ ማለት ሮም ደርሼ ሶርድ ከትሬን ስቴሽን በቃ መሽቷል ምናምን ነገር ትሬን ስቴሽን ውስጥ አታድር ማደር አይቻልም ያስወጣዋል ውጪ ነው የምታድረው ውጪ ምናምን ነገር ሲወጣ በቃ ትፈራለህ የማት ጥቁር አለ ጎዳና ተኝቶ ምናምን ነገር ሀበሻ አለ ምናምን ነገር ተስፋ ቆረጥኩ እግዚአብሔርን ተስፋ ቆረጥኩ ሳየው ያውላ የለፎት ህይወት እንደዚህ ነው ሰው እንድትቀርበው አይፈልግም ነጩ እንዲህ ሊጠጋህ አይፈልግም ሊያይ ሁሉ አይፈልግም ሲያንቋሽሽ ለነገር አልችልም ነጩ ከዛ በኋላ እንደዛ ጋር አደርኩኝ ከዛ በነጋታው ዝም ብዬ ምናምን ነገር እዛው ትሬን ስቴሽኑ በር ላይ ነው የተኛሁት ካርቶን አንጥፌ መንገድ ላይ ማለት ነውና በቃ ስተኛ መጥቶ ምናምን ሰካራሙ ይረግጣል ምናምን ነገር ምንም አትልም ገባ እነሱ በቃ በሐሺሽ በምን ደንዝዞ አለ አብዛኛው ህዝብ ማለት ነው በቃ የመጡበትን የጠበቁትን ሆኖ ስለማያገኙት ምናምን በቃ ራስን ትስታለህ ምናምን ነገር ፍላሽ ባኩም አለ በቃ ብዙ ነገሮች አሉ ገባ ከዛ በቃ እንደዛ አደርኩኝና አንድ ቀን ማታ ውጪ ላይ ብርድ ነው በቃ አደርኩኝ ምናምን ነገር ከዛ ተነስቼ ምናምን ነገር ጣዋት እንደዚሁ ሳልከፍል ትሬን ገብቼ ደግሞ ወደ ናፖሊ ሄድኩ ናፖሊ ሲሄድ ደግሞ ጭራሽ የባሰ ነው ይሄ ሁላ የሚሄደው ወዴት ነው ቬንቲሚላን የምትባል ቦታ አለች የፈረንሳይና የጣሊያን ድንበር ነች ቦርደር ነች እዛ ነው የምትሻገረው ወደ ፈረንሳይ የምትገባው ገብቷል ወደዛ ለመሄድ ነው ይሁላ ማለት ነው እና እዛ ናፖሊ የሚባለው ቦታ ላይ ሳድር ከኔ ጋር የነበሩ እዛ ካምፕ ውስጥ የነበሩ ሱዳኒዎችን ውጪ ተኝቶ አገኘዋቸው ከዛ በቃ ከነሱ ጋር ቁጭ አልኩኝ ምናምን ነገር እንዲህ ልንሄድ ነው ምናምን ከዛ ሳስቡ 30 ብር አለ እኔ ሞረድ አልፈለኩም ደከመኝ በቃ ድክም አለኝ ገብቷል ያውላ ድካም አለ ምን አለ እንቅልፍ የለም በስነ ስርዓት ደከመኝ ምናምን ነገር ከዛ ትኬት ቆርጬ ሄዳለሁ አልኩኝ ትኬት ቆረጥኩኝና ወደ ቲቡርቲና የምትባላል እንትን ኖ ቲቡርቲና ሳይሆን ወደ ቬንቲሚላን ሄድኩኝ ወደ እዛው ጣሊያን ውስጥ ነውና ከሮም ወደ ከናፖሊ ወደ ቬንቲሚላን ቆርጬ ትኬት ምናምን ነገር ሄድኩኝ ቬንቲሚላንም ስደርስ ምንም እንደምጠብቀው አታገኙም ስልክ እንደ ድንገት ስለነበረኝ ምናምን እዛ ቀድሞኝ የደረሱ ልጆች ነበሩ ደወልኩላቸው አንደኛው ልጅ መጥቶ ተቀበለኝ እሱ ጀርመን ያለው ከዛ መጥቶ ተቀበለኝና ምናምን ነገር ይዞኝ ሲሄድ ምናምን ቀንቀን ምግብ የምትበላበታል ለሚያበሉ ጧት ላይ ማለት ነው ቁርስ ብቻ ከዛ እዛ ጋር በላንና ምናምን ነገር ልብስ ምናምን ነገር እዛው አገኘው ምናምን ቀየርኩኝ ምናምን ነገር ሻወር ወሰድኩኝ አለርጂክ ምናምን ነገር ነበረብኝ ምናምን ነገር ከዛ መድኃኒት ምናምን ነገር ሰጡኝ እሱን ተቀባባው ምናምን ነገር ከዛ ድጋሚ የምታድረው ድልድይ አለ የትሬን የሚያልፍበት ማለት ወንዝ አለ እንደዚህ እዛ ጋር ሄደው የምታድረው የማአታ ዩሮፕ ውስጥ ነው ድልድይ አለ ወንዙ አጠገብ በቃ እዛ ጋር ነው የምተኘው ምናምን ካርቶን አንጥፈ ምናምን ኑሮዬ ብለው ያዙ ሰዎች አሉ 2 አመት 3 አመት የተኙ ሱዳኖች አሉ እዛ ጋር ሀበሻም አለ ድልድዩ ስር ማለት ነው እዛ ቬንቲሚላን የሚባለው ቦታ ላይ ድልድዩ ስር እዛ ጋር ተኛለህ እዛ ጋር 50 ዩሮ ከሌለ በመኪና ነው ወደ ፈረንሳይ የምትገባው 50 ዩሮ ከሌለ አይጭንህም ደላለው ሱዳኒ ነው ደላለው እዛ ጋር ማለት ነው ገብቷል ማታ ነው መኪና ነው ከፍቶ የሚጭንህ ከዛ በኋላ እዛ ጋር ተኘው ምናምን ነገር 50 ዩሮ ማን ይላክልኝ ከዛ በቃ ያው የፈረደባት ሲስተር ነች ሲስተር ጋር መደወል ደበረኝ የዛ ሰዓት ከዛ ቤት ያልኩ የነገርኩ ጋር ስደውልልህ እሷ ላከችልኝ 50 ዩሮ ላከችልኝ እዛው አንድ ሳምንት ቆየው ቬንቲሚላን ካርቶን ላይ እየተኘው ከዛ የሆነ ሰዓት ላይ አንደሬጅ በቃ አንደሬጆች ናቸው ተበለን ምናምን ወስደው 2 ቀን ነው 3 ቀን የሆነ ቤት አሳደሩ 3 ቀን ብቻ ነው ይፈቀድ ከዛ የሆነ እሁድ ዕለት ማታ ጭነት ይኖራል ወደ ፈረንሳይ ደላለውን አገኘነው አዋራ ነው ምናምንና 5 ነን 6 ከፈለን 50 ዩሮ ማለት ነው አይደለም ይሄ ሎሪ መኪኖች አሉ የጭነት ዕቃ ከቤልጂየም ወደ እንግሊዝ እንደምገባ አንድ አይነት ነው እሱ ይሄዱ ከፍቶ ምናምን መኪና እስኪ ከፍተ ድረስ ትሬን መንገዱ ላይ ትተኛለህ ይሁን የማያልፍበት አለ ትሬን የማያልፍበት እዛ መንገድ ላይ ትተኛለህ ተኝተህ ትጠብቃለህ እዛ ጋር ፎቶዎች ሁሉ አሉኝ የሆነ ለማስታወሻ የተነሳቸው የሚገርም እዛ ጋር ምናምን ነገር ተኛን ምናምን መጥቶ ከዛ በሽቦ ታጥሯል ግቢው የሚያድሩበት ፓርክ አለ የሚያርፉበት ማለት ነው የሚመጡት መኪኖቹ ከሮማኒያ ከግሪክ ምናምን ከብዙ ቦታ ነው የሚመጡት ከዩክሬን ከሃንጋሪ ምናምን ከየተለያየ ቦታ ነው ቃጭ ነው የሚመጡት እዛ ከፈተና ተደባብቀን ምናምን መኪና ውስጥ ጫነን ወደ 8 ነን 10 አርጎ ጫነን መኪናው ላይ ከዛ ነገረን ማርሲል የሚባል ቦታ ሲደርሱ መኪናው ምቱትና ወርዳላችሁ ፍራንስ ማርሲል ማለት ነው እዛ ሲደርሱ መኪናው ምቱት ምናምን ነገር አለን ኦኬ ብለን ከዛ ገባን መኪና ውስጥ ምናምን ተይዞ የሁላ የተመለሱ አሉ ደስ ከሚል እኔ በአንድ ቀን ሙከራ ገባው ፈረንሳይ ማርሲል ከዛ ጧት ላይ ምናምን ሰንደበደቡ መኪናው ኬለው ልክ እንዳለፈው ነው ደሞ ታቃለ የመታ ነው ጂፒኤስ ነኝ ያስኩ ወርደን መንገድ ላይ በእግራችን ወደ ትሬን ስቴሽን ፍለጋ
ከዛ የሆነ 2 ሰዓት ምናምን ከሄድን በኋላ በእግራችን ትሬን ስቴሽን አገኘን። ትሬን ውስጥ ዝም ብለን ዘው ብለን ገባን ምናምን ነገር ፓሪስ እንሄድ ማለት ነው። ፓሪስ ኖርድ ሄድን። እዛ ጋር ደግሞ ስንሄድ ማንንም ልናገኝ አልቻልንም። ስንደውል ምናምን ላቻፔ የሚባል ቦታ አለ ምናምን ተባለ። ፓሪስ እንትን እዛው ፍራንስ ውስጥ ላቻፔ የሚባል ቦታ አለ። ላቻፔ ሄዱ ምናምን እዛ ሀበሾች አታጡም ስደተኞች አሉ ተባለ። ከዛ እንደምንም እንዴት እንደምንሄድ ጠይቀን ምናምን የትሬን ዌውን ነገሩን ምናምን ሳብዌይ ነው ምናምን የምትሄድበት። ከዛ በኋላ ወደ ላቻፔ ሄድን ማለት ነው። ላቻፔ ስንሄድለ አንተ ልነግርህ አልችልም። በቃ የሆነ እዛው ሊቢያ የተመለስኩ ያልን የተሰማኝ ነጭ ብቻ ነው የምታየው። ሊቢያ እንዳልሆነ የምታውቀው ፎቆች ነው የምታየው። ሊቢያ የተመለስኩ ያልን የተሰማኝ የማአት ህዝብ አለ እዛ ጋር ኖርማል ነው በቃ እዛ ጋር የሚኖሩት ህይወት በቃ የሆነ የእብድ ህይወት ታውቃለህ። እንደዚሁ ሳይኮ ተበልቶ በቃ ሜንታል የሆነ ችግር ያለበት ምናምን ሀበሾች አሉ፣ ሱዳኒዎች አሉ ምናምን እዛ ነው የሚተኘው። ገብቷል። በረንዳ ላይ ድልድይ አለ። ይሄም እንደዛው ድልድይ ስር ነው የምተኘው። ካርቶን አንጥፈ ምናምን አንድ ቀን ምናምን ነገር እዛ ጋር አደርን። ከዛ እንደ ድንገት የሆነ የክፍለ ሀገር ልጅ አለ የማውቀው ልጅ እሱ እንደ ድንገት መጣና ተገናኘን። እሱም እንደዚሁ እዛው ፈረንሳይ የሆነ የሚያገኘው ሰው ስለነበር ቤልጂየም ነው የሚኖረው መጥቶ ምናምን ነገር አገኘ። ከኛ ጋር ነው እሱ ለውጭ ያደረው ከፈረንሳይ ከቤልጂየም መጥቶ ውጭ ያደረ ምናምን መጀመሪያ የሆነች አበሻ አግኝተን ምናምን ነገር የሌለ ሰክራ ምናምን ነገር አዲስ ነን ኧረ እንደዚህ ግራ ገብቶ ነው ነው በቃ መጣው ምናምን ፍራሽ ይዤ እመጣሉ እዚህ እናደራለን ምናምን ነገር ብለን እሷ ተዋት እኛን ጥላ ፊት ለፊት እያየና ቁጭ ብላ ትጠጣለች። አራዳል የሚገርም ቁጭ ብላ ትጠጣለች። መጣው ብለን ኢሮፕ ላይ ፎይ ነው በቃ ምንም አዲስ ነገር የለውም። ገብቷል። ያው ያ የሊቢያ ህይወት እዚህ ጋር የሚሻለው በነፃነት ትንቀሳቀሳለህ ሳደነግጥ የለም ብለህ ትንቀሳቀሳለህ እንጂ ላይፉ ያው ነው። ምንም ምግብ የለ ምን የለ እዛው ጋር አደርን። ጠዋት የሆነ ቻሪቲዎች አሉ ምናምን እነሱ ጋር ይዘውን ሄዱ። ከዛ እነሱ ጋር ሄደን ምናምን ነገር ምግብ ሰጡን። ቱና ምናምን ነገር በዳቦ ትበላለህ ምናምን ነገር ከዛ ስናስበው እዛ መቆየቱ ምንም አይሰራም። ቤልጂየም ነው ናይሱ ለመሞከር ምናምን ስንባል ወደ ቤልጂየም ለመሄድ ስናስብ ያ የነገርኩ ልጅ የመጣው ትሬን የሚያዝበትን ቦታ ጠቆመን ምናምንና እኔ ብቻዬን ነበርኩኝ። ትሬን ውስጥ ምናምን ነገር ገባው። ገብቼ ቶርኔ የሚባል ቦታ ሄድኩኝ። ቤልጂየም ቶርኔ። ከዛ አንድ ጓደኛ ያለ ደውዬለት ምናምን ነገር መጥቶ ሳምሶን ያልኩ እዚህ ነው ያለው ደውዬለት እሱ መጥቶ ተቀበለኝ። ከዛ አይደለም ቶርኔ ሲው ሊል ፍላንድረስ ካወቀው ሊል የሚባል ቦታ ሊል ፍላንድረስ እዛ ፍራንስ ማለት ሊል ፍላንድረስ የሚባል ቦታ እዛ ጋር መጥቶ ተቀበለኝ። ይዞኝ ሄዶ ምናምን ነገር እሱ ቤልጂየምም ስደርስልህ አባቴ እንደጠበቅኩት ምንም ነገር የለም። ሴንቲ ኖርድ የሚባል አለ ብራስልስ ነው። አበሻው እንደ ጉር ነው እዛ ጋር ነው የሚተኛው ምናምን ነገር በቃ ሊቢያ ፕሮማክስ በለው ቤልጂየምም እንደዛው ሀበሻው የማት ሀበሻ አለ። ከኔ በፊት የገቡትን ህዝብ አገኘኋቸው። ምንም አዲስ ነገር የለም። የሚገርምህ እግዚአብሔርን ቀይ መስቀል ሄደ ትበላለህ፣ ቁርስንና ራትን ትበላለህ። ወጥተህ የምተኛው በረንዳ ላይ ነው ምናምን ካርቶን አንጥፈህ ትተኛለህ። ደስ የሚለው የዛ ሰዓት ሙቀት ነው። ግን ቤልጂየም ትንሽ ደስ የሚለው የሚሻለው ነገር ሆቴል ይሰጡሃል። አንዳንዴ እንደዚህ በእነሱ በቀይ መስቀል ምናምን ስትሄድ ትመዘገብና ምናምን ከአንድ ወር በኋላ ወይ ከ15 ቀን በኋላ ፋሚሊም ይወስዱሃል ምናምን ነገር እዛ ትቀመጣለህ። ከዛ የምሞክርበት ገንዘብ የለም ስጠይቅ ምናምን 1200 ምናምን ይባላል በዩሮ። ለጂም ወደ እንግሊዝ ለመምጣት 1200 ምናምን 1500 ይባላል። ከዛ እንደዛ ስል አንድ ጓደኛዬ ነበረ የሆነ የሚያውቀው ጀለሰው አለ እሱ እየሞከረ ነው ያኛው ልጅ ማለት ነው። እና ከሱ ጋር አገናኘኝ። ጓደኛዬ ነው ምንም 5 ሳንቲም የለውም መባከን ምናምን ነገር አይደልኝ። ልጁም የአዲስ አበባ ልጅ ነው ያው ደስ የሚል። ከዛ ይዞኝ ሄደ ምናምን ሙከራ ቦታ። ከዛ ከሆቴል በቃ እዛው ፓርክ ውስጥ ሄጄ ዋራ የሚባል ፓርክ አለ ጫካ ነው እዛ ነው የምተኘው። ጫካ ውስጥ ነው የምተኘው በቴንት ነው መጥኖረው ላይ የቆሼ ላይፍ ነው ቆሻሻ ላይ ነው የምንኖረው። እዛ ገብቷል። ትተኛለህ ጫካ ውስጥ ማታ ለሙከራ ትወጣለህ። ስንት ሰዓት ላይ በኢትዮጵያ ከሌሊቱ 8 ሰዓት ምናምን ላይ በቤልጂየም ደግሞ ከምሽቱ 6 ሰዓት ላይ ምናምን በሌሊት ማለት ነው። የዛ ሰዓት ትወጣለህ ሙከራ መኪና ፈልገህ ምናምን ነገር ትመጣለህ። ከሌለ ትመለሳለህ። ከዛ ደግሞ ቀይ መስቀል አለ እዛው ትውላለህ። አንዳንዴ ቀይ መስቀሉ ቅዳሜና እሑድ ሲዘጋ ግዴታ ብራስልስ ትሄዳለህ። በቃ የመመላለስ ህይወት ማለት ነው። 1 አመት ከ2 ወር ፈጆ ቤልጂየም 1 አመት ከ2 ወር 4 ወሩን አልሞከርኩም። ለምን ታምሜ ነበረ።